በመንግስት ሰራተኛውም ደረጃ ስንመጣ እንግዲህ በየቢሮው ያለውን ሁላችንም እናውቃለን የመንግስት ሰራተኛውም ያውቃል የመንግስት አመራሩም ያውቃል ማህበረሰቡም ለአገልግሎት ሲመጣ የሚያያቸው ነገሮች ናቸው ማለት ነው ስለዚህ ተረኝነት ተብሎ የሚገለጽበት አግባብ እንግዲህ በቁጥር ማሳየት ካለብን 60% የሚሆነው የአማራ ተወላጆች ናቸው የመንግስት ሰራተኞች ማለት ነው 30% የሚሆነው የመንግስት ሰራተኛ የኦሮሞ ተወላጆች ናቸው ማለት ነው 10% የሚሆነው ደግሞ የተለያዩ አካላት ናቸው ማለት ነው ስለዚህ ይሄንንም በዚህ መንገድ ማየት ያስፈልጋል ዋናው መስራት ያለብን ኢትዮጵያዊ አንድ እንደ ኢትዮጵያዊ ሁላችንም አንድ ሆነን መስራት ይኖርብናል የሚለው አስተሳሰብ ነው እንጂ መያዝ ያለበት የተወሰነ በማህበረሰባችን ጋር የተዛባ ነገር ለማስረጽ የሚከደበት ርቀት ትክክል አይደለም ያለው ፋክት ይሄ ስለሆነ ፋክቱ ይሄ ነው ፋክቱ ላይ ሆኖ መነጋገር ይቻላል ማለት ነው ስለዚህ ከመንግስት ሰራተኛውም የተደበቀ አይደለም ምክንያቱም አብሮ የሚሰራው ዛው አንድ ላይ ነው